ሰላም ሰላም ሰላማችሁ ብዝዝት ይበልልኝ ከሀገርን ከውጭ ያላችሁ የኔ ቤተሰቦች እንደተለመደው በአዲስ ቪዲዮ መጥቻለሁ እና ከቪዲዮ በፊት ግን ሰብስክራይብ ላይክ ሼር ኮሜንት እንዳይረሳ እና ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አስተማሪ የሆነ ለህብረተሰቡ ግንዛቤ ይፈጥራል ብዬ ያሰብኩት ቪዲዮ ነው እና ቪዲዮ የኩፍኝ በሽታ እንዴት መከላከል እንችላለን የሚለው ነው። የኩፍኝ በሽታ ደግሞ በአሁኑ ሰዓት ብዙ ህጻናቶች እየተቸገሩበት ያሉ እስከ ሞት ደረጃ የሚያደርሳቸው በሽታ ስለሆነ እና እስኪ ለህብረተሰቡ አዌርነስ ግንዛቤው ቢፈጠር በሚል አስቤ ነው። እኔ ዩቲዩበር በአጠቃላይ ደግሞ ልከፍተው የቻልኩት ለህብረተሰቡ በምን በኩል አዌርነስ ግንዛቤው ልፍጠር ብዬ ነው። እባካችሁ እናንተ ደግሞ በሰብስክራይብ በላይክ በሼር በኮሜንት አግዙኝ። የኩፍኝ በሽታ ምልክቶች ከፍተኛ ትኩሳት፣ የራስ ፀጉር ጀምሮ ወደ ሌሎቹ የሰውነት ክፍሎች የሚዛመት ሽፍታ፣ የአይን መደፍረስ ወይም መቅላት፣ የአይን እንባ ማዛል፣ ሳል የመሳሰሉትን ናቸው። የኩፍኝ በሽታ የተያዙ ሰዎች በበሽታው ምልክቶቹ ከታዩ በኋላ ባሉት ቀናቶች እና ምልክቶቹ ከመታየታቸው ከበርካታ ቀናት በፊት ጭምር በሽታውን ወደ ሌሎቹ ሊያስተላልፉ ይችላል። ለምሳሌ ህፃናት በሚሰበሰቡበት ቦታ ማለትም በትምህርት ቤት፣ በጤና ተቋም፣ በሌሎች ቦታዎች በሽታው በቀላሉ ሊዛመት ይችላል። ከዚህ ቀጥሎ የኩፍኝ ቫይረስ በጣም ተላላፊ እንደሆነ ቪዲዮውን ተከታተል ብለን መለስ እንበል። የኩፍኝ ቫይረስ በጣም ተላላፊ ቫይረስ በመባል ይታወቃል። የበሽታው መከላከል ክፍተቶችን ይቅር የማይል እና በኮቪድ-19 ወረርሽኝ በኋላ እንደገና እንደሚነሳ እርግጠኛ ነው። በዚህ ወረርሽኝ መድኃኒት ውስጥ ላሉ ህፃናት የምግብ አቅርቦት እጥረት ምክንያት የተመጣጠነ ምግብ እጥረት እየጨመረ በመምጣቱ የኩፍኝ ጋር ተያይዞ የሚሞቱ ሰዎች ቁጥር እየጨመረ ሲሆን በዘመቻ ወቅት የሚሰጡ የቫይታሚን ኤ ተጨማሪ ምግቦች መዘግየት የመሳሰሉ ናቸው። ወላጆች ስለ ኩፍኝ በሽታ ሊያውቋቸው የሚገቡ 4 ዋና ዋና ነገሮች እናያለን። የኩፍኝ በሽታ አንድ በበሽታ የተያዘ ሰው ሲያስል ወይም ሲያስነጥስ በአየር ላይ እንደሚዛመድ ወይም እንደሚተላለፍ ማወቅ። ይሁን እንጂ የኩፍኝ በሽታ በብዙ ዓለም ክፍሎች ውስጥ አሁንም እንደተለመደ መሆኑ። 3ኛው ደግሞ ስለ ኩፍኝ ወላጆች ምን ያህል ያውቃሉ የሚለው ነው። 4ኛው ኩፍኝ ማለት ሚዝል የተባለ ረቂቅ ተዋሳን ቫይረስ አማካኝነት የሚመጣ ተላላፊ የሆነ በሽታ ነው። በዋናኝነት ክትባት ያልወሰዱ ህፃናት ላይ የሚከሰት ሲሆን ክትባት በወሰዱት ላይ ሊከሰት አይችልም። ከዚህ ተያይዞ ኩፍኝ ስለ መንስኤዎቹ፣ ምልክቶቹ፣ መከላከያዎቹ ይወቁ። ኩፍኝ ምንድን ነው? ኩፍኝ ተላላፊ የቫይረስ በሽታ ነው። ከፍተኛ ሞት እና ህመም ጋር የተያዘ ነው። የኩፍኝ ምልክት በብዛት የሚተላለፈው በፕሮድሮማል ደረጃ ማለትም የኩፍኝ ሽፍታ ከመታየቱ ከ4 እስከ 5 ቀናት ቀደም ብሎ ነው። ሰዎች የኩፍኝ ምልክት የሆነውን ሽፍታ ሳይወጣባቸው በፊት የኩፍኝ በሽታ ሊያስተላልፉ ይችላሉ። በሽታው የመከላከል አቅም ያላቸው ሰዎች ወይም ኢሙኒቲ የምንለው ማለት ነው ለኩፍኝ በሽታ ላይጋለጡ ይችላሉ። ኩፍኝ ሮቤላ በመባል የሚታወቀው በዋነኝነት የመተንፈሻ አካልን የሚጎዳ በጣም ተላላፊ የቫይረስ ኢንፌክሽን ነው። በበሽታው የተያዙ ሰዎች በሚያስነጥሱበት ጊዜና በሚያስሉበት ጊዜ ሊሆን ይችላል። ኩፍኝ ሮቤላ ተብሎ ይጠራል። በጣም ተላላፊ፣ አጣዳፊ እና ትኩሳት ያለበት የመተንፈሻ የቫይረስ በሽታ ነው። ለትናንሽ ልጆች ከባድ ሊሆን የሚችል የቫይረስ በሽታ ነው። ነገር ግን በኩፍኝ ክትባት በቀላሉ መከላከል ይቻላል። ከዚህ ቀጥሎ ቪዲዮውን አብረን አይተን መለስ እንበል።
የኩፍኝ ቫይረስ በአየር ውስጥ ይጓዛል። ቫይረሱ በኩፍኝ በሽታ ያለበት ሰው በነበረበት ክፍል አየር ውስጥ እስከ 2 ሰዓታት ድረስ ስለሚቆይ ቫይረሱ ያለበት ሰው በአቅራቢያው ከሄዱ ኩፍኙ ሊይዞት ወይም ህፃናት ሊይዙቦት ይችላል። በሽፍታው ከመያዛቸው ቀደም ብሎ 4 ቀናት በፊት ሊሆን ይችላል። ኩፍኝ ማለት በመላ ሰውነት ላይ የሚከሰት የቆዳ ሽፍታ የኩፍኝ በሽታ ምልክት ነው። ይህ የቆዳ ሽፍታ እስከ 7 ቀን ሊቆይ ይችላል። ለቫይረሱ ከተጋለጡ በ14 ቀናት ውስጥ ይታያል። ብዙውን ጊዜ ከጭንቅላት ይጀምራል እና ቀስ በቀስ ወደ ሌሎቹ የሰውነታችን ክፍሎች ይሄዳል። እስኪ አሁንም በድጋሚ የኩፍኝ በሽታ እንዴት መከላከል ይቻላል የሚለውን ቪዲዮ አይተን መለስ እንበል። የኩፍኝ በሽታ እንዴት መከላከል ይቻላል? የኩፍኝ ክትባት መውሰድ ለኩፍኝ በጣም ጥሩ የመከላከያ እርምጃ ሊሆን ይችላል። ምክንያቱም 2 መጠን ያለው ክትባት የቫይረሱ ኢንፌክሽን ላይ እስከ 97% መከላከል ድረስ ውጤታማ ሊያደርገው ይችላል። ህፃናቶች በ12 ወራት ውስጥ የመጀመሪያውን የክትባቱ መጠን ሊወስዱ ይችላሉ እና ሁለተኛው መጠን ከ4 እስከ 6 ዓመት ዕድሜ ባላቸው ጊዜ ውስጥ ሊሰጥ ይችላል።